በባህር ላይ በሰራው ቤተ መቅደስ ውስጥ አምላከ ቅዱስ ይምርሃነ ክርስቶስ ማረኝ ብሎ አንድ አቡነ ዘበሰማያት ደግሞ የተማጸነኝን ኃጢአቱን ይቅር እለዋለሁ ብሎ ጌታችን ቃል ኪዳንን የሰጠው እስከ ዘመናችን ድረስ ሰዎች መቃብሩን እየዞሩ ይምርሃነ ፍታኝ ሲሉ እግዚአብሔር ይፍታህ የሚል ድምጽ ያሰማቸው የነበረው ለ40 ዘመናት ከሚስቱ ጋር ድንግልናቸውን ጠብቀው የኖሩ ሰማያዊ ጽዋና ህብስት ከሰማይ እየወረደለት ሕዝቡን ቀድሶ ያቆርብ የነበረው ኢትዮጵያዊው ካህን ወንጉስ ቅዱስ ይምርሃነ ክርስቶስ ዛሬ ግንቦት 19 ቀን ዓመታዊ የልደት በዓሉ ነው። ዳግመኛም በገዳምህ ብርዱን ታግሶ ያደረውን 3 አክሊሎችን ሰጠዋለሁ። ስምህን የጠራ መታሰቢያህን ያደረገ ገድልህን የሰማ እስከ 15 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል ኪዳን የገባላቸው በላስታ ላሊበላ አካባቢ ዝንጀሮ የገበሬውን አዝመራ እንዳይበላ ገበሬው ደግሞ አዝመራውን ሲሰበስብ ቃርሚያውን ለዝንጀሮዎቹ እንዲተው በማድረግ ዝንጀሮና ሰውን በቃል ኪዳን ያስተሳሰሩ ይሄም ቃል ኪዳናቸው እስከ ዘመናችን ድረስ የተጠበቀላቸው የተአምረ ማርያም መጽሐፍ ወደ ሀገራችን እንዲመጣ ያስደረጉልን የንጉስ ዳዊት ልጅ የአፄ ዘርዓ ያዕቆብ ወንድም መናኔ መንግስት ብርሃነ ዓለም ጻድቁ አቡነ ዮሴፍ ዘእንጅፋት ዛሬ ግንቦት 19 ቀን ዓመታዊ የዕረፍት በዓላቸው ነው። ሶስተኛ ጌታችን ተገልጦ ከወደድከኝስ ቅድስት ሀገር ኢትዮጵያን ጠብቅልኝ ብሏቸው እስከ ዕለተ ዕረፍታቸው ድረስ ቆመው ኢትዮጵያን ማርልኝ እያሉ የጸለዩት ድንጋዩን ባርከው ዳቦ ያደረጉት ታላቁ ኢትዮጵያዊ ጻድቅ አቡነ ዮሴፍ ዘአክሱም ዛሬ ግንቦት 19 ቀን ልደታቸውና ዕረፍታቸው የሚታሰብበት በዓላቸው ነው። አራተኛ ሰይጣን ለጳውሎስ ሳምሳጢ ለንስጥሮስና ለሊዮን ያስተማራቸውን የክህደት ትምህርት ከሀገራችን ያጠፉልን ባረፉ ጊዜ የሐይቅ ባህር ያለቀሰችላቸው የሐይቁ አቃቤ ሰዓት አቡነ ብስጣውሮስ ዛሬ ግንቦት 19 ዓመታዊ በዓለ ዕረፍታቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በዛሬው ዕለት በዋሉት በሁሉም ቅዱሳን ጸሎት ይማረን ይቆየን።